ሰላም ሰላም እንዴት ናችሁ? ዛሬ አብረን የምንሰራው የምስር ሰላጣ ነው። ዛሬ ምስርም ከወጥነት ወጥቶ ወደ ሰላጣነት ገብቷል። ስለዚህ የምስር ሰላጣ አብረን እንሰራለን ቆንጆ አድርገን። አብራችሁኝ ሁኑ። ምስር ሰላጣውን ለመስራት በዋናነት የሚያስፈልገን ድፍን ምስር ነው። ድፍን ምስራችሁን ትለቅሙና አጥባችሁ ትቀቅሉታላችሁ። ተቀቅሎ ውሃው ጠፈፍ ማለት አለበት። ስለዚህ በማጥለያ አድርገን ውሃውን በደንብ ጠፈፍ እስከሚል ድረስ እንጠብቀዋለን። በዛውም ደግሞ ትንሽ ቀዝቃዛ ቢሆን ይመረጣል። ስለዚህ ከቀዘቀዘ በኋላ ነው የምናደርገው። ከምስሩ ሌላ ተጨማሪ የተጠቀምኳቸው ነገሮች ቲማቲም፣ ኪውከምበር፣ ፓርስሊ፣ ሽንኩርትና ቃሪያ የተከተፈ፣ ኦሊቭ ኦይል እንዲሁም ደግሞ ሽረድድ የሆነ ካሮት፣ ሎሚ፣ ጨው፣ ቁንዶ በርበሬና እነዚህ ነገሮች ሁሉ አዋህጄ ነው የምስሩን ሰላጣ የሰራሁት። የሚያስፈልጓችሁን ሌሎቹን ግብአቶችን ካዘጋጃችሁ በኋላ እዚህ ጋር እንደምታዩት በመጀመሪያ ያደረኩት ምስሩን ነው። የትኛውንም ብታረጉ ምንም ችግር የለውም፣ ምንም ቅድመ ተከተል የለውም። ግን እኔ ምስሩን ያደረኩበት ያው ምስሩ በመጠን ከሌላው ስለሚበልጥ ከስር ያደረኩት ምስሩን ነው። ከዛ ኪውከምበር፣ ቶማቶ እያልኩ ሁሉንም ያሉኝን ነገሮች ተጨማሪ ነገሮች ያሉኝን አደረኩ። ለሰላጣው ያዘጋጀዋቸውን ሌሎቹን ተጨማሪ ነገሮች ሁሉንም አንድ ላይ ጨመርኩ። ከዛ በኋላ ትንሽ ጨው፣ ትንሽ ቁንዶ በርበሬ እላዩ ላይ እነሰንስና ዘይቱንም ሎሚውንም ከላይ እዚሁ ላይ ነው ያደረኩት። ያው መጠኑ እናንተ እንደምትሰሩበት መጠን ስለሚለያይ ለእናንተ እንዲሁ ገምታችሁ እንደምትሰሩት ሰላጣ ያክል ትመጥኑና ትጨምራላችሁ። ጨውና ቁንዶ በርበሬ አይታችሁ ካነሰ ትንሽ መጨመር ትችላላችሁ። ከመጀመሪያ ከሚበዛ መጀመሪያ አንሶ ከላይ በኋላ መጨመር ነው የሚሻለውና ሁሌም አነስ አርጋችሁ ትጀምሩና ከዛ ካስፈለጋችሁ ተጨማሪ ትጨምራላችሁ። ሁሉንም ነገር ከጨማመራችሁ በኋላ በደንብ አርጋችሁ ትቀላቅሉታላችሁ። ሁሉም ነገር እስከሚዋሃድ ድረስ። በተለይ ምስሩ ትንንሽ ስለሆነ እንደሌላው ሰላጣ አንዴ ገልበጥ አርገነው ብቻ አይዋሃድም። ስለዚህ በደንብ እስከሚዋሃድ ድረስ ከላይም ከታችም ዙሪያውን በደንብ አርገን በማንኪያ እያገላበጥን እንቀላቅለዋለን። ከቀላቀላችሁት በኋላ ትቀምሱታላችሁ። የሚያስፈልገው ነገር ካለ ተጨማሪ መጨመር ትችላላችሁ። ሎሚም እንደ ፍላጎታችሁ። እኔ የተጠቀምኩት ግማሽ ሎሚ ብቻ ነው። ምክንያቱም ብዙ ሲበዛም በተለይ በአሁኑ ወቅት ብዙ ሰላጣ ስለሚበላ ለጨጓራችንም ማሰብ አለብን። ስለዚህ ብዙ አይደለም ያደረኩት። እናንተ እንደሚመቻችሁ እንደ መጠኑም ደግሞ ይለያያል። ስለዚህ ሁሉንም ቀምሳችሁ የሚያስፈልገው ነገር ካለ ትጨምራላችሁ። ካለበለዚያ እንግዲህ የምስር ሰላጣ እንደዚህ ነው። ምስር ዛሬ ካልጫ ወጥነት ወጥቶ ወደ ሰላጣ ገብቷል። በጣም አሪፍ ሰላጣ ነው። ይሄንን ሰላጣ ቅመሱት፣ ትወዱታላችሁ። ብትፈልጉ በእንጀራ መብላት ትችላላችሁ። እንዲሁ ደግሞ በሌላም ነገር ከጎን መቅረብ የሚችል ነው። በጣም አሪፍ ሰላጣ ነው። ሲያዩት በጣም ያምራል። ብትቀምሱት ደግሞ ጣዕሙም እንደዛው በጣም ያምራል። በጣም ቆንጆ ነው። ሰላጣ ሁል ጊዜ ቅጠል ብቻ አይደለም፣ ሌሎች ነገሮችንም እንደዚህ ሰላጣ መስራት እንችላለን። ዛሬ አብራችሁኝ ስለነበራችሁ በጣም አመሰግናለሁ። አዲስ የሆናችሁ ሰዎች ይህንን ቻናል የምታዩ ሰዎች ሰብስክራይብ አርጉ፣ ቤተሰብ ሁኑ ከኛ ጋራ። ቪዲዮ ሲሰራ ቶሎ እንዲደርሳችሁ የደወል ምልክቷን ተጫኑ። በሚቀጥለው ጊዜ በሌላ ቪዲዮ እስከምንገናኝ ሰላም ሁኑ።